لما قفوا لا دولتي ايش وقتك يا جباتي بجيون كمانا حكومتك مجانكو يا جماعه اباتي وقاتو አንድ አመቷ ነው ያደወለችው የሁለት ወር ብቻ ነው የደወለችላት ወይ ከሄደች ያልኩት መጀመሪያ ጥያቄ ከሄደች ያልኩሽ አዲስዬ አንድ አመቷ ነው ከሄደች የመጀመሪያው ሁለት ወር ደውላላታለች ቆይ ከተረ አንድ አመት እሺ ከሄደች አንድ አመት ከዛ በኋላ ሁለት ወር ደወለች ሁለት ወር ያህል ደውላ ነበር ያ ማልጋ ወዳድራ ደከንቆ وانجتن مجدات ربي كيسا سرادات بيدو مسيد غلانا غفتا يدك ومن دبي بوي مراتي اما وقفنا دي نمبو هوا تقوم دينا باسون نبمي هاي امي ቆይ امي ዳበዶ አኮን ቀቡቲ ደሞዛ ባቲ ሜቃስ ይርግት እንጂ አለ ማቆፍ የሁለት ወር የደላልቻ በርግት ያናቱን ተይ ሃያ በደላላው በኩል ነው የላከችው ሁለት ወር ደሞዟን ሲፍከነኝ ማለቃ አርከ ደላልትቺ ማለቃ ፉዳቴራ ንጎ ቡኪዱማ ኮቲጋች ጀገናን አቱማ ኑራ ፉዳቴ ኩመሸንተም ኸባቲ ለማት ሲንከነኔ ከንጃለማ ሲኸነሚ ሃይ በቃ ነማላ ባታኒቲ የሁለት ወሩን ለደላይን ጥያቄ ጠይቂልኝ ነው የሁለት ወር ደሞዟን ለደላላው ደላላውን አንተቶ የሰጣቸው ብሩን ይሄን ጠይቂልኝ ኡማ ደሞዞ ባቲ ለማ ኸምጨዮ ተቲምንዳ ባቲ ለማ ጀቹዳ ደላሊ ፊዴሲፍ ኸነሚ ያርከቲ ቡኪ ኮቲ ገላና ደላልቻ ከነ ማሊፍ ከንታ ደላልቻ ደላላው በቡኩ አስገባልን ነው እኔ እንደተረዳሁት በቡክ የገባልኝና መልሼ ለደላላው ሰጣሁት ነው እያለች ያለችው አማሱ ነው የጠየኳት ይሄደች ሙስሊማ አማናት ሂደሲ ደቢሳ ናንጀት ጀደቱ ዩና ጭንቄነር ካፉዳቴ ሲሉ በሙጃቴኒ ሞጋፈ ደንቱ አከን ደመናን ሲጋቸ ጀቴ ደንቴቲ አማሞ ከይልሽ በቃ አሁን ተረዳ ስደት ልጅቷ እዳ ነበረባት አቡ እና ገንዘቡን በሷ አካውንት ከገባ በኋላ ያንን ገንዘብ ጨቅጭቆ ተቀበለኝ ነው እያለች ያለችው አሁን ገባ የሁለት ወር ደሞዟን ደላላው የመሄጃዋ ክፍያ ነው ብሎ ተቀበለ ከሳቸው ወሰን እንደዛ ነው እያለች ያለችው የምትጠይቂልኝ ደግሞ አሁን አንድ አመቷ ከሄደች አንድ አመቷ ከሆነ የሁለት ወር ደሞዝ ከላከች ለሁለት ወር ጊዜ ከደወለች አሁን ከጠፋች ልጃችሁ መደወል ካቆመች 10 ወርዋ ነው ማለት ነው ወይ በይልኝ እማ ማና ማራ ወይስን ወሪን ጭናሃ ሰይተን ፕሊስ ራጫጃ ኩታክ በሉ ባያቸው አዲስ ፕሊስኛ እንደው የነገርኳቸው ፕሊስ ጀራጫጃ ያማ ብቻ kana soitu afaan wallaalee baadiyyaa mana biratti kan malee dubbataan jira mana ma kan qooti dubbataan yosa manni cinaa jirtan dubbatina obaleeyyan kiyya gutag ummayyina dhage emmam ceyyoon teessan eega deemte amata takka miti eega baddee baati kudhan jechuudhaani eega siin dawwaliin eega sagalee isiin dhageen እንደዛ ነው አቡዬ አካሳለ እንደዛ ነው አቡ 10 ወሯ ነው ከጠፋቸው በቃ ትክክል ነኝ ማለት ነው እሺ ከደወለች እሺ ልጃችሁ ይሄና ጊዜ ሳትደውል ስትቀር ደላላውን ጠይቃችሁታል ወይ በይልኝ ኡማ ምጨዮን ተይሰን ኤገ በዴ ባቲ ቁደንጉቱ ኤገ በዴ ደወልተኒ ደላላ ጋፈተኒ በይተኒ ይሲን ኢላ አማና ማፍጫል ጀተን ማፍጫል ሊስተን ደወለ ደላላ ጋፈደ ጀናን ጀሪሱ ደረቢያ ወቅበለሰ ጎደቴ ሂዳምቴ ሐመጀረቺ አዳወሉ ቱምተን ወጀት እንጅሩ ሙአቺን ገኘራን አንጀደ እሺ እንደዚህ አለችሽ አቡዬ ደውዬ ጠይቄው ነበረ በጠየቁበት ሰዓት ግን የሰጠኝ መልስ እዛ ሳውዲ አረቢያ ውስጥ እያለች ጥፋታ ጥፍታ እስር ቤት ገብታለች እነሱ ደውለው እዚህ ደረጃ ደርሳለች እስካላሉኝ ድረስ ላንቺ ምንም አይነት መልስ መስጠትሽ የለኝም አለኝ